የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሰዓቱን የቤተ እምነቱን መረጃዎችን ይዘን ወደ እናንተ ቀርበናል። ተከታተሉ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ለአንድ ወር የታወጀው አገር አቀፍ የጾምና ጸሎት መርሃ ግብር በተሳካ ሁኔታ መጠናቀቁን አስታወቀች። አርብ ሚያዝያ 2 2018 ዓ.ም የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ከየካቲት 30 እስከ ሚያዝያ 2 ቀን 2018 ዓ.ም ድረስ ለተከታታይ አንድ ወር አውጀው የነበረው ሀገር አቀፍ የጾምና የጸሎት መርሃ ግብር በታቀደው መሰረት በስኬት መጠናቀቁን አስታውቃለች። ይህ ለአንድ ወር የዘለቀው መንፈሳዊ መርሃ ግብር በቤተክርስቲያኗ ስር በሚገኙ በሁሉም 4067 አጥቢያዎች የተከናወነ ሲሆን ዋና ዋና ትኩረቶቹም ስለ ቤተክርስቲያን መንፈሳዊ አገልግሎትና አንድነት፣ ስለ ሀገር ሰላምና ደህንነት እንዲሁም ስለ ዓለም አቀፋዊ ጉዳዮች ምልጃ ቀርበዋል። የማጠቃለያው ስነ ስርዓት አርብ ሚያዝያ 2 ቀን 2018 ዓ.ም በአያት አጥቢያ በተካሄደው ደማቅ የማጠቃለያ መርሃ ግብር ላይ ቤተ እምነቱ ፕሬዝዳንት፣ ምክትል ፕሬዝዳንት፣ ጥሪ የተደረገላቸው አገልጋዮችና በርካታ ምዕመናን ተገኝተዋል። የቤተ እምነቱ ፕሬዝዳንት የሆኑት መጋቢ ላኮ በዳሶ ባስተላለፉት መልእክት የጸሎት አዋጁ ምዕመናንን እጅግ ያቀራረበና የአንድነት መንፈስ የፈጠረ መሆኑን ገልጸው አክለውም እግዚአብሔር የሕዝቡን ጩኸትና ልመና ሰምተዋል፣ ጸጋውም ባርኮቱን በሕዝቡ ላይ ተገልጧል በማለት እግዚአብሔርን አመስግነዋል። የማዕድ ማጋራትና ማጠቃለያ በአዲስ አበባና በአካባቢው የሚገኙ አጥቢያዎች የትንሣኤ በዓልን ምክንያት በማድረግ ያከናወኑትን የማዕድ ማጋራት ተግባር ፕሬዝዳንቱ አድናቆታቸውን ገልጸው ይህ በጎ ተግባር የቤተ ክርስቲያኗ ቋሚ ባህልና ልምድ እንዲሆን ጥሪያቸውን አስተላልፈዋል። የቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ሎዮ ስንሻው በበኩላቸው መርሃ ግብሩ በሰላም በመጠናቀቁ እግዚአብሔርን አመስግነው ለቤተ ክርስቲያን ለሀገርና ለምዕመኑ የባርኮት ጸሎት አድርገዋል። በመጨረሻም መላው የቤተ ክርስቲያኗ አጥቢያዎች የጌታ ሞትና ትንሣኤ በማሰብ የጌታን እራት በመውሰድ ለአንድ ወር የዘለቀው አገር አቀፍ የጾምና ጸሎት አዋጅ በታላቅ መንፈሳዊ ስነ ስርዓት አጠናቀዋል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት የተዘጋጀው ስልጠና በሮቤ ከተማ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት ከደቡብ ምስራቅ ጎባ ክልል ጋር በመተባበር ከ53 አጥቢያዎች ለመጡ 200 የቤተክርስቲያን መሪዎች ከመጋቢት 23 እስከ 24 2018 ዓ.ም ድረስ ስለ አገልግሎትና አመራር በሮቤ ቁጥር 2 አጥቢያ አዳራሽ ውስጥ ስልጠና የተሰጠ ሲሆን የክልሉ ፕሬዝዳንት የሆኑት መጋቢ ውዴ ለማ ለሰልጣኞቹ ሰላምታ አቅርበዋል። እንዲሁም የቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ሎዮ ስንሻው በስልጠናው ላይ በመገኘት ለተሰበሰቡት መሪዎች የእንኳን ደህና መጣችሁ መልእክታቸውን በማስተላለፍ ለስልጠናው ዓላማና አስፈላጊነት አጭር የግንዛቤ ማብራሪያ የሰጡ ሲሆን ስልጠናውን የሚሰጡትን ፓስተር ዶክተር አሳየኝ በሬን በማስተዋወቅ ስልጠናውን አስጀምረዋል። ለሁለት ቀናት የተሰጠው ስልጠና ለሰልጣኞቹ አገልግሎት እጅግ አስፈላጊ ከመሆኑም በተጨማሪ ስልጠናው ጥልቅና ዝርዝር እውነታዎችን የያዘ ለቀጣይ አገልግሎታቸው እጅግ አጋዥና ጠቃሚ ነው ሲሉ ሰልጣኞች ምስጋናቸውን አቅርበዋል። በባሌ ሮቤ ከተማ መንፈሳዊ ኮንፈረንስ ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት ከደቡብ ምስራቅ ጎባ ክልል ጋር በመተባበር ያዘጋጀው ታላቅ መንፈሳዊ ኮንፈረንስ በባሌ ሮቤ መዳ ወላቡ ስቴዲየም በድምቀት ተካሂዷል። ከመጋቢት 25 እስከ 27 2018 ዓ.ም ድረስ 3 ቀናት በቆየው በዚህ መርሃ ግብር ላይ በጎባና በሮቤ ከተሞች የሚገኙ 8 አጥቢያዎች እና 2 አዳጊ አብያተ ክርስቲያናት ተሳትፈዋል። አርብ መጋቢት 25 ቀን ከሰዓት በኋላ በተጀመረው በዚህ ፕሮግራም ላይ የደቡብ ምስራቅ ክልል ፕሬዝዳንት መጋቢ ውዴ ለማ ለተሰበሰቡት ጉባኤ የሰላምታ መልእክት በማቅረብ መርሃ ግብሩን አስጀምረዋል። በመቀጠል የቤተ እምነቱ ምክትል ፕሬዝዳንት የሆኑት መጋቢ ሎዮ ስንሻው በስታዲየሙ ለተገኙት ምዕመናን የእንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን በንግግራቸውም የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ታሪካዊ አመጣጥና አሁን ላይ የደረሰችበትን የወንጌል ስርጭትና መንፈሳዊ እድገት በተመለከተ ሰፊ ማብራሪያ ሰጥተዋል። በኮንፈረንሱ በቃል አገልግሎት የልማት ኮሚሽን ኮሚሽነር መጋቢ ብርሃኑ ታረቀኝ፣ መጋቢ ተመስገን ብርሃኑና ነብይ መድህን ገብረስላሴ እግዚአብሔር ቃል በማስተማርና ስለ ኢየሱስ ክርስቶስ አዳኝነት በግልጽ በመስበክ አገልግለዋል። በዝማሬ አስናቀሽ ተሰማና አማኑኤል ኢታና እንዲሁም በህብረት ዝማሬ በእሁድ ጠዋት ፕሮግራም ላይ 10 አጥቢያዎች የተወጣጡ መዘምራን በጋራ በመሆን ዝማሬ አቅርበዋል። ይህ መንፈሳዊ ጉባኤ በአካባቢው አማኞች ዘንድ ከፍተኛ መነቃቃትን መፍጠሩ ተገልጿል። በ3ቱ ቀናት የወንጌል ጥሪ 12 ሰዎች ጌታ ኢየሱስን እንደ ግል አዳኛቸው አድርገው
ተቀብለዋል። እንዲሁም 12 ሰዎች ደግሞ ከልዩ ልዩ የጨለማ እስራት ነፃ መውጣታቸው ተመዝግበዋል። በመጨረሻም በኮንፈረንሱ ላይ የታደሙ ምዕመን እንዲህ አይነቱ መንፈሳዊ መድረክ መዘጋጀቱ በመንፈሳዊ ሕይወታቸው ላይ ላመጣው መነቃቃት አዘጋጆችን አመስግነዋል። የህፃናት ሆስቴል ህንፃ ግንባታ ተጠናቆ ለአገልግሎት በቃ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የልማት ኮሚሽን በደቡብ ኦሞ ዞን ዳሰነች ወረዳ የትምህርት ተደራሽነት ተሳትፎን ማረጋገጥ የሚያስችል የህፃናት ሆስቴል ህንፃ ግንባታ ተጠናቆ ማክሰኞ መጋቢት 29 2018 ዓ.ም ተመርቆ ለአገልግሎት በቃ። በምረቃ ፕሮግራሙ ላይ የቤተ እምነቱ ፕሬዝዳንት፣ የልማት ኮሚሽን ኮሚሽነር፣ የዳሰነች ወረዳ ጤና ቢሮ ኃላፊና ጥሪ የተደረገላቸው እንግዶች ተገኝተዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ፕሬዝዳንት የሆኑት ፓስተር ላኮ በዳሶ ለማህበረሰቡ፣ ለራሳቸው፣ ለመንግስትና ለህዝቡ ታማኝና በረከት መሆን የሚችሉ ዜጎችን መፍጠር ትልቅ ራዕይ ይዞ ቤተክርስቲያኗ እየሰራችና እንዲሁም ያለ ትምህርት ኋላ ቀርነትን ማስቀረት ስለማይቻል ዛሬ ላይ በልጆች ላይ የሚሰጠው ትኩረት ለዚህ ስኬት መነሻ ግብ ነው ሲሉ ገልጸዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ልማት ኮሚሽን ኮሚሽነር የሆኑት ፓስተር ብርሃኑ ታረቀኝ እንዳሉት የቤተክርስቲያኑ የልማት ኮሚሽን በዳሰነች አካባቢ የህፃናት ሆስቴል ወይም አዳሪ ትምህርት ቤት ለማቋቋም ያነሳሳው መንግስት ጎን በመቆም በአካባቢው ያሉ ማህበራዊና ኢኮኖሚ ችግሮች ተቀርፈው የትምህርት ልማት በዘላቂነት እንዲረጋገጥ ታስቦ ነው ሲሉ የልጆች አዳሪ ትምህርት ቤቱ ከነህሚያ ጀርመኒ በተገኘ ከ50 ሚሊዮን ብር በላይ ወጪ ግንባታ መደረጉን አብራርተው ማዕከሉ የልጆች መኝታ፣ ምግብ፣ ውሃና አጠቃላይ አስፈላጊ ነገሮችን ያሟላ መሆኑን ጠቅሰዋል። ኮሚሽኑ በመላው ሀገሪቱ ከ175 በላይ የሆኑ ፕሮጀክቶችን ከ1.5 ቢሊዮን ብር በላይ ወጪ እየተሰራ እንደሆነና እየተከናወነ ከሚገኙ ተግባራት መካከል በህፃናት እንክብካቤ፣ በጤና፣ በንጹህ የመጠጥ ውሃ፣ በአካባቢው ጥበቃ፣ በሰላም ግንባታ፣ አስቸኳይ ድጋፍና መሰል ፕሮጀክቶችን ቀርጾ እየሰራ እንደሚገኝ ጠቅሰው የዚህ ሁሉ ድጋፍ ግቡ ዜጎች ከጥገኝነትና ከእርዳታ እንዲሁም ከጠባቂነት በመውጣት በየአካባቢው ያሉትን ጸጋዎች በመጠቀም ራሳቸው እንዲችሉ ታስቦ እንደሆነ ገልጸዋል። የዳሰነች ወረዳ ጤና ጽሕፈት ቤት ኃላፊ የሆኑት አቶ ኒጴ ሜሪች እና የወረዳው ትምህርት ጽሕፈት ቤት ምክትል ኃላፊ አቶ ጢሞቴዎስ ሉቾማይ በጋራ እንደገለጹት በወረዳው የኦሞ ወንዝና ቱርካና ሐይቅ ወደ ኋላ ሞልቶ በመፍሰስ በአካባቢው ማህበራዊና ኢኮኖሚያዊ ጫና አስከትሎ መፍትሄ እየተሰጠ ባለበት የቤተ ክርስቲያን ልማት ኮሚሽን ከመንግስት ጎን በመቆም ላደረገችው አስተዋጽኦ በወረዳው ህዝብ ስም አመስግነዋል። ማዕከሉ የታቀፉ ልጆች ትምህርታቸውን እንዲከታተሉ ልዩ ድጋፍና ክትትል እንደሚደረግ አረጋግጠው ከቤተ ክርስቲያኗ የልማት ኮሚሽን ጋር ቅንጅታዊ ስራ ተጠናቆ ይቀጥላል ሲሉ ገልጸዋል። የግንባታ ድጋፉን አስተባብረው ወደ ተግባር የቀየሩት የነህሚያ ጀርመኒ ዳይሬክተር ዶክተር ፍሬድ ኤርነስ የትምህርት ልማት መሰረት እንዲይዝ ከቤተ ክርስቲያኗ የልማት ኮሚሽን ጋር በመተባበር የሚያደርጉት ድጋፍ ደስተኞች መሆናቸውን በመግለጽ ማዕከሉን በመክፈት ሂደት ብዙ ችግሮች ታልፈው ለምረቃ በቅተዋል ብለዋል። በቀጣይም በማዕከሉ የሚታቀፉ ልጆች በአግባቡ ትምህርታቸውን እንዲከታተሉ መልእክት አስተላልፈዋል። የወጣቶች ትምህርታዊ ኮንፈረንስ ተካሄደ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢ ክልል በአሸዋ ሜዳና ኬላ ክላስተር በአሸዋ ሜዳ አጥቢያ የወጣቶች ትምህርታዊ ኮንፈረንስ ተካሂዷል። መጋቢት ቅዳሜ 26 2018 ዓ.ም ከ22 አጥቢያዎች የተውጣጡ በርካታ ወጣቶች የተገኙ ሲሆን ወጣትነትን በአግባቡ መጠቀም በሚል መሪ ቃል የተዘጋጀ ሲሆን ወንድ ማስቻለው የወጣትነትን ዘመን በአግባቡ መጠቀም በሚል ርዕስ በጠዋትና በከሰዓት ፈረቃ አስተምረዋል። መጋቢ ሽመልስ ጠጂ በጸሎት ያገለገሉ ሲሆን እንዲሁም የክልሉን ጥሪ በመስማት ወጣቶችን የላኩትን አጥቢያዎችና የክላስተሩ ወጣት አስተባባሪዎችን የክልሉን ፕሬዝዳንት መጋቢ ሰለሞን በንቲን በመወከል አመስግነዋል። ተሳታፊዎችም ጌታ የተባረከ ጊዜ እንደሰጣቸው ተናግረዋል። ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን ለሰዓቱ ያዘጋጀናቸው መረጃዎች ይህንን ይመስሉ ነበር። የቤተ እምነቱን ሶሻል ሚዲያዎችን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን።